ይሁን። ይህ ኢትዮ ኒውስ ሴንተር ነው። የዕለቱን አበይት መረጃዎች እናስቀድም። መኖር ያቃታቸው የመንግስት ሰራተኞች የግብር ብዛት እያነጋገረ ነው። 13.5 ሚሊዮን ብር ያልተከፈለ ብድር አለ ተባለ። በኢትዮጵያ ጉማሬ መሰል ጥጃ ተወለደ። የባህር በር ጥያቄ ቀጣይነት ያለው ጠንካራ የዲፕሎማሲ ስራ ይፈልጋል ተባለ። የሶማሌላንድ መንግስት ማስጠንቀቂያ ሰጠ። ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ትራምፕ ተናገሩ። ጤና ይስጥልን ውድ የኢትዮ ኒውስ ሴንተር ቤተሰቦች፣ እነዚህንና ሌሎችን ትኩስ መረጃዎች እንዲደርሱት የቻናላችን ቤተሰብ ይሁኑ። እነሆ ዝርዝር። መኖር ያቃታቸው የመንግስት ሰራተኞች የግብር ብዛት እያነጋገረ ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሁንም በሚሊዮን የሚቆጠሩ ኢትዮጵያውያን ሰራተኞች የኑሮ ሁኔታ አሳሳቢነቱ ቀጥሏል ሲል አሳውቋል። ኮንፌዴሬሽኑ ይህንን ያለው በመጪው ሐሙስ በዓለም አቀፍ ደረጃ ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን የሰራተኞች ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ ነው። ኢሰማኮ የዋጋ ግሽበት የደሞዝ ተከፋዩን የመግዛት አቅም በእጅጉ እንዳዳከመው ነው ብሏል። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑን ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ አድርጓቸዋል ብሏል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ አንዳንድ አሰሪዎች የማህበር መሪዎች ለአባሎቻቸው ስለቆሙ ወይም ለአባሎቻቸው መብት ስለተከራከሩ ብቻ ከስራ ይባረራሉ፣ ይዋከባሉ ወይም ራቅ ወዳለ ቦታ እንዲዘዋወሩ ይደረጋሉ ብለዋል። ኑሮ የከበዳቸው ተቀጣሪ ሰራተኞችን በተመለከተ ከዚህ ቀደም ለጠቅላይ ሚኒስትሩ የተላኩ ጥያቄዎችን በተመለከተ በተደረገው ውይይት ጥያቄያችን ተቀባይነት አግኝቶ ለሚመለከታቸው ሚኒስትሮች ተላልፎ ተሰጥቷቸዋል። ሆኖም የተወሰኑ ጥያቄዎች ምላሽ አገኙ ቢሆንም መሰረታዊና ቁልፍ የሆኑ የሰራተኛ ጥያቄዎች አልተመለሱም ሲሉም ገልጸዋል። 13.5 ሚሊዮን ብር ያልተከፈለ ብድር አለ ተባለ። የደሞዝ ደረጃ እድገትና ሌሎች ጥቅማ ጥቅሞችን የሚመለከት ለመምህራን በወቅቱ ያልተከፈለ ከፍተኛ ውዝፍ መኖሩን የደቡብ ኢትዮጵያ መምህራን ማህበር ገለጸ። ቅሬታዎች ከአምና አንጻር ዘንድሮ የተሻለ ቢፈታም አሁንም የውዝፍ ጥቅማ ጥቅሞች ክፍያ እንዳልተፈጸመ ቅሬታዎች ከአምና አንጻር ዘንድሮ የተሻለ ቢፈታም አሁንም የውዝፍ ጥቅማ ጥቅሞች ክፍያ እንዳልተፈጸመ ከ2015 ዓ.ም ጀምሮ የደረጃ እድገት የትምህርት ማሻሻያ ያልተከፈላቸው እንዳሉ የክልሉ መንግስት ቴክኒክና ሙያ ቢሮም ማህበሩም እንደጠየቁ ገልጸዋል። ግማሹ 14 ሚሊዮን ነው የሚያስፈልገን፣ ግማሹን በ2 እና በ3 ወራት ቀሪውን በቀጣይ በጀት ዓመት እንከፍላለን ብለዋል ሲሉ ተናግረዋል። ክልሉ በጣም ከፍተኛ የበጀት እጥረት፣ የካሽ ችግር አለበት። ከአምና አንጻር ዘንድሮ በጣም ጥሩ ነው። አምና ደሞዝ 30% ወይም 50% እያሉ ሲከፍሉ ነበር። የትምህርት ስርዓቱ እየተሰራ አልነበረም። ዘንድሮ ደሞዝ ቀጥታ ከክልሉ እንዲገባ አድርገው ችግር ያለባቸው አካባቢዎች ደሞዝ እንዲገባ ተደርጓል ብለዋል። በክልሉ በአጠቃላይ ለመምህራን በወቅቱ ያልተከፈለ ምን ያህል ውዝፍ እንዳለ ላይ ጠየቅናቸው የማህበሩ ፕሬዝዳንት አቶ አማኑኤል ጳውሎስ ለቴክኒክና ሙያ ብቻ ወደ 13.5 ሚሊዮን ብር እንዳልተከፈለ ተናግረዋል። የሌሎችን ጨምሮ በክልሉ ያልተከፈለውን ግን ገና መረጃው እንዳልተሰበሰበና ከፍተኛ እንደሆነ ጠቁመዋል። አቶ አማኑኤል አክለው አሁን አጠቃላይ ዝርዝር መረጃውን ከእያንዳንዱ ወረዳ አልሰበሰብንም። በክልሉ ወደ 93 አካባቢ መረጃዎች አሉ። ከከተሞች አካባቢ ችግር የለም። እንደ ሰዶ፣ አርባ ምንጭ፣ ዲላ፣ አረካ የሚባሉ ከተሞች የራሳቸውን ገቢ በጥሩ ሁኔታ ስለሚሰበስቡ ከፍለዋል። በገጠር ወረዳዎች ነው ችግሩ። አሁን በገንዘብ ቢተመን ብዙ ብር ነው። እናም የቴክኒክና ሙያ ኮሌጆች ብቻ የደረጃ እድገት ክፍያ ወደ 13.5 ሚሊዮን አካባቢ ነው ያልተከፈለው። የአጠቃላይ ትምህርት ዘርፍ ግን በእያንዳንዱ ወረዳ የ5፣ የ6 ወራት፣ የ1፣ የ2 ዓመት ያልተከፈለ ያላቸው አሉ። ያ ምን ያክል ይሆናል የሚለውን ባለፈው የሰበሰብነውን የከፈሉ አሉ። እንደ አዲስ ግን ገና መረጃ አልሰበሰብንም። መምህራን ትኩረታቸውን ለመማር ማስተማሩ እንዲያደርጉና ውጤታማ እንዲሆን ደሞዙን ጥቅማ ጥቅሙን በወቅቱ መክፈል እንደሚገባ አሳስበዋል። በኢትዮጵያ ጉማሬ መሰል ጥጃ ተወለደ። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ
ገዜ ከንቾ ቀበሌ አንዲት ላም ጉማሬ መሰል ጥጃ ከሰዓታት ምጥ በኋላ በሰዎች እርዳታ ብትገላገልም ጥጃው ወዲያውኑ መሞቱንና ላሟም በማግስቱ ህይወቷ ማለፉን የላሟ አሳዳጊና የአካባቢው ነዋሪዎች ለቲክቫህ ኢትዮጵያ ተናግረዋል። የላሟ አሳዳጊ አቶ ኢሳያስ አልፋቴ ስለ ጉዳዩ ለቲክቫህ ኢትዮጵያ ሲያስረዱ ላሚቷ ከዚህ ቀደም 3 ዙር ወልዳ ነበር። በአሁኑ ዙር ሆዷ ያለ ልክ ከፍ ብሎ ነበር። የመውለጃዋ ጊዜ ሲደርስም እንቅስቃሴዋ ዘገምተኛ ነበር ሲሉ ገልጸዋል። በዕለቱ ለመውለድ መቃረቧን ተከትሎ እንደ ሁልጊዜ ሁሉ በሰላም ተወልዳለች ብለን ብንጠብቅም ከ5 ሰዓታት በላይ ምጧ በመቀጠሉ ስጋት ስለያዘን ለአካባቢው የእንስሳት ሐኪም ደውለን ሁኔታውን አስረድተን ነበር። ነገር ግን ባለሙያው በቅርበት ስላልነበር በቶሎ አልደረሰልንም። ኋላም ላሟ በመዳከሟ የአካባቢው ሰዎች የወጣውን እግር አስረን እንጎትት በማለታቸው ጥጃው ተጎትቶ ከወጣ በኋላ ወዲያውኑ ሞቷል ሲሉ ተናግረዋል። ጉማሬ መሰሉ ጥጃ ክብደቱ በግምት 50 ኪሎ ግራም በላይ ነው ያሉን የአካባቢው ነዋሪዎች በማግስቱም ላሚቷ መሞቷን ገልጸዋል። እኔ ስደርስ ባየሁት ነገር በጣም ደንግጫለሁ ያለን በአካባቢው የእንስሳት ሐኪም ሕዝቅያስ ሀብታሙ የተወለደው ጭራ አልባና ከጥጃ ይልቅ ጉማሬ የሚመስል ፍጥረት ነው ብለዋል። የባህር በር ጥያቄ ቀጣይነት ያለው ጠንካራ የዲፕሎማሲ ስራ ይፈልጋል ተባለ። የኢትዮጵያን የባህር በር ጥያቄ በዓለም ማህበረሰብ ድጋፍና ተቀባይነት እንዲያገኝ ቀጣይነት ያለው ጠንካራ የዲፕሎማሲ ስራ መሰራት እንደሚያስፈልግ የኢትዮጵያ አሰሪዎች ኮንፌዴሬሽን ፕሬዝዳንት ኢንጂነር ጌታሁን አስታወቁ። ኢንጂነር ጌታሁን ሁሴን እንዳስታወቁት የኢትዮጵያ የባህር በር ጥያቄ የሀገሪቱ ሕዝብ የህልውና ጥያቄ መሆኑን የዓለም ህብረተሰብ በአግባቡ ተገንዝቦ ድጋፍ እንዲሰጠው ለማድረግ ጠንካራና ቀጣይነት ያለው የዲፕሎማሲ ስራ መስራት ይጠይቃል። የሁሉንም ኢትዮጵያዊ ተሳትፎ የሚጠይቅ እንደሆነም አመልክተዋል። መንግስት በአሁኑ ወቅት ኢትዮጵያን የባህር በር ባለቤት ለማድረግ የጀመረው ንቅናቄ የሚበረታታ መሆኑን የገለጹት ኢንጂነር ጌታሁን በተለይም ታሪካዊ ዳራዎችን ዋቢ በማድረግና ሀገሪቱ አሁን ላይ ካላት የህዝብ ቁጥር እያደገ ካለው ኢኮኖሚው አንጻር የራሷ የባህር በር መኖር ምን ያክል ወሳኝ ጉዳይ እንደሆነ ማስገንዘብ እንደሚያስፈልግ አመልክተዋል። የዲፕሎማሲ ስራው ለመንግስት ብቻ የሚተው ሳይሆን ልክ እንደ ህዳሴ ግድብ ሁሉ የሁሉንም ኢትዮጵያዊ የነቃ ተሳትፎ የሚጠይቅ የህዝብ ዲፕሎማሲ ቡድን ማዋቀር፣ በውጭ የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች በያሉበት ሆነው ሊሰሩበት የሚገባ ትልቅ ሀገራዊ ጉዳይ ነው። የሶማሌላንድ መንግስት ማስጠንቀቂያ ሰጠ። የሶማሌላንድ መንግስት ከነገ ጀምሮ ህጋዊ ሰነድ የሌላቸው የውጭ ዜጎች ለቀው እንዲወጡ ትዕዛዝ አስተላለፈ። የሶማሌላንድ መንግስት ከነገ ጀምሮ ህጋዊ ሰነድ የሌላቸው የውጭ ዜጎች ለቀው እንዲወጡ ትዕዛዝ አስተላለፈ። የሶማሌላንድ የሀገር ውስጥ ደህንነት ሚኒስቴር ዛሬ ባወጣው መመሪያ መሰረት ሰነድ የሌላቸው በሙሉ በ3 ቀናት ውስጥ ለቀው መውጣት እንደሚገባቸው አሳስቧል። በ3 ቀናት ውስጥ ለቀው የማይወጡ ከሆነ አስፈላጊውን እርምጃ እንደሚወስድም አስጠንቅቋል። በሚኒስትሩ ፊርማ የወጣው ይህ መመሪያ የተለያዩ በሀገሪቱ ውስጥ የሚገኙ ተቋማት ይህንን እንዲያስፈጽሙ ትዕዛዝ ይሰጣል። በሶማሌላንድ ውስጥ በርካታ ኢትዮጵያውያን በህጋዊም ሆነ በህገወጥ መንገድ የሚኖር መሆኑ ይታወቃል። ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት ሁለተኛ የሥራ ዘመን 100 ቀን የስልጣን ቆይታቸውን የምርጫ ዘመቻ በመሰለ ንግግር ስኬቶቻቸውን ሲያወድሱ ጠላቶቻቸውን ደግሞ ወርፈዋል። አቤታዊ የጋራ አስተሳሰብ ሲሉ በሚቺገን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወደሱት ትራምፕ ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ተናግረዋል። ገና መጀመራችን ነው፣ ገና ምን አይታችሁ ሲሉ ፕሬዝዳንት ትራምፕ ማክሰኞ ዕለት ተናግረዋል። ፕሬዝዳንት ትራምፕ የአሜሪካን ድንበር በህገ ወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንሱም ከመላው ዓለም ጋር የገቡበት የንግድ ጦርነት ምጣኔ ሀብትና ፖለቲካዊ ክፍተት እንደሚፈጥርባቸው ተገምቷል። ፕሬዝዳንቱ የኢሚግሬሽን አፈጻጸማቸውን ሲያወድሱ የተሰሙ ሲሆን በአገሪቱ በደቡብ ድንበር በህገ ወጥ መንገድ የገቡ ሰዎች ባለፈው ዓመት መጋቢት ወር ከነበረው 140,000 ወደ 7,000 ዝቅ ማድረጋቸው ተነግሯል። ዋይት ሃውስ ባለፉት ወራት 65,700 ስደተኞችን ወደ ሀገራቸው እንዲመለሱ መደረጉን አሳውቋል። ይህም በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸሙ ዝቅ ያለ ነው። በዲሞክራቱ የቀድሞ ፕሬዝዳንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸው እየቀነሰ መምጣቱን የሚያሳዩ የህዝብ አስተያየቶችን አጣጥለዋል። ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ሲል አንድ ጥናት አመልክቷል።
ጋላፕ የተባለው የህዝብ አስተያየት መሰብሰቢያ በ100 ቀናት የስልጣን ቆይታቸው ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ብሏል። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እኒህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን በአንደኝነት እንዲደርሳችሁ ሰብስክራይብ በማድረግ ቀዳሚ ይሁኑ። መልካሙን ያሰማን።